ግን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም፣ እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛም ስጮህ ቤተሰቦች ይመጣለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው፣ ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለች። እና ከዛም ተረጋጋሁ ምናምን እነሱ መጡ አለች። እና መናፍስቱ በመስኮት ገብቷለች። ልጄን ገደልሽብኝ አለቅሽ ብሎ ይወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ፣ አውጥቼ አቃጠልኩ፣ ከጸጉሬንም ተላጫለች። እስካሁን ሂውማን የነካው ስለሆነና ይሄን አክል ነው ሂውማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላት። እና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው። አሁን ይሄ ሴንቴቲክ የምንላቸው ከቆሻሻ ዛሬ ጠዋት እያየሁ ነበር። ከቆሻሻ ላይ ነው ይሄ የሰዎች ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው። ይሄ ህንዶች ደግሞ ሂውማን ሄር ደግሞ ህንዶች ይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የእነሱ ጸጉር ይሸጥና ተሰርቶ ይመጣል። ለዳቢሎስ እንደ ባዕድነት የወጣ ማለት ነው። ያ የልጅ ልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ ልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው። ለእኔ ረጅም ጸጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል ውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። በቃ ልክ አይደለህም አንተ። ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደግሞ ለዝሙት ይጋበዛል እንጂ የነቃ ወንድና ያንቀላፋ ወንድ እኩል ነገር ሴትን የሚያው የነቁ ወንዶች ሲያዩ መንፈስ ያሉ ነፍስ ያሉ ጸጋ እግዚአብሔርን ነው የሚያዩት። ይህ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደግሞ እኮ ባዶነት ነው የሚሰማሽ። በዝሙት ራሱ አንዱን አንተ አምረህ ለዝሙት ነው ብቻ ፖይንቱ። ማለልብሽ አማርሽ ምናልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያሉ አንድ አባታችን የነገሩን እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በ4 ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ። ዝሙት ያሰራችው ወንድ አለ። እሷ ሄዳ ባሉን እሱ ሄዶ ሚስቱ። አንድ ዝሙት የሚፈጽም ሰው በ4 ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በ1 ነፍስ። ስለዚህ ያ መንዝራ በሰማይ ቤት ጥያቄው ራሱ በ4 ነፍስ ነው የምትጠየቀው። እና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ የምታወጣው ብርስ እውነት ለፍተህ እውነት በጣም ነው እኔ ብሩ የሚያሳዝነኝ። ምክንያቱም አሁን 70,000 ሚኒመሙ ማለት ነው 100,000 200,000 ሰው እየወጣ እንዴት እንደዚህ ነገር ያደርጋል? ብዙ ረሀብተኛ ባለችበት ሀገር ሌላው ቢቀር ፕላስ ያስጠላል። ከዛም አንድ ሴት ስንት ሂውማን ያላት? አንድ ሂውማን እኮ ያለው ሰው የለም አሁን ላይ። አንድ ሴት ቢያንስ ሚኒመም 3 ሂውማን አላት። እሱ ከሌላት ደግሞ የጎደለች ትመስላለች። የጎደለች ብቻውን የቀረች ምናምን ወይ ቢ ኮምፎርታብል በአንቺ ቆዳ ውስጥ በአንቺ ጸጉር የቀርዳዳ ጸጉር ከሆነ ቢ ኮምፎርታብል። እግዚአብሔር የሰጠሽ ውበት ነው። ግን ፈረንጆቹ ኒውማይንን የሚሰሩ ካምፓኒዎች አንቺ ጎዶሎ የሆንሽው ገባሽ? የሆነ ጓደኞችን ስታይ ሁሉም